አብርሃም ከሄርሜላ ጋር ተመለሰ። ከሄርሜላ ጋር መኖር ጀመረ። በጣም የሚገርም ነገር ነው። አብርሃም ግን የሚያደርገው ነገር ለኛ ራሱ እየገባን አይደለም። በጣም የሚደብር ነገር ነው። ሩታን ዛትቶ እንደዚህ ልጅ ያሳቅፏት ማለት ነው። እሱ ግን ከሄርሜላ ጋር መኖር ጀምሯል። አብርሃም እውነት ለመናገር ከሆነ እንደዚህ አይነት ሰው ነው ተብሎ አይገመትም። በጣም የሚደብር ነገር ነው። እንግዲህ ሩታ ላይ እያደረገ ያለው አብርሃም እውነት ለመናገር ከሆነ ትክክለኛ ነገር እያደረገ አይደለም። ትክክለኛ መንገድ ላይ አይደለም አብርሃም ማለት ነው። ሩታ ላይ ተጫውተባት ይገኛል። ሩታ ላይ በጣም መጥፎ ነገሮችን እንደዚህ አይነት ነገሮችን እያደረገባት ይገኛል። አብርሃም እውነት ለመናገር ከሆነ በቃ ተው ማለት እንፈልጋለን። ይሄንን ቪዲዮ ሼር እያደረጋችሁ ለአብርሃም ማድረስ አለባችሁ። ሼር ካደረጋችሁ ለአብርሃም ይደርሳል ማለት ነው። ኮሜንት ላይ ማሰብ አስተያየታችሁን መጻፋችሁን እንዳትረሱ። ፍትህ ለሩታ ያላችሁ ኮሜንት ላይ ጻፉ። ጀግና ሩታ ያላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። እንግዲህ አብርሃም ወደ ሄርሜላ ተመልሷል። ነገር ግን ሩታ እንደዛ እየለመነችው ሩታ ልጃችንን እናሳድግ፣ እኔና አንተ አብረን መሆን አለብን፣ እኔና አንተ አብረን መቀጠል አለብን ብላ ትዳሯን ለመሰብሰብ ህይወቷን ለመሰብሰብ በጣም ብዙ ርቀቶችን ሄዳ ነገር ግን አብርሃም ተጫውቶባት የፈለገውን ነገር አድርጎ ከዚያ በኋላ ምን ይላል? ወደ ሄርሜላ ተመለሰ። በጣም የሚደብር ነገር ነው። አብርሃም እንግዲህ ያደረገው ትክክለኛ ነገር አይደለም። አብርሃም ያደረገው በጣም የሚደብር ነገር ነው። እውነት ለመናገር ከሆነ ሩታ ልቧ በጣም ተሰብሯል ማለት ነው። ለምንድን ነው ላይ እንደዚህ የሚያደርገው? ለምንድን ነው ላይ እንደዚህ አይነት ነገር የሚያደርገው? ከኔ ጋር ለምን አይኖርም ብላ እኔ ስለለመንኩት ነው እንዴ ብላ እየተናገረች ትገኛለች። በጣም ነው የሚደብረው። እውነት ለመናገር ከሆነ አብርሃም ትክክል አይደለም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።